ህሊና የሌለው ሰው ብቻ ነው ጆርዲን የሚቃወማት። ወላሂ ለአዚም አላህ ምስክሬ ነው። ጆርዲን ያነሳችው ነጥብ ማንኛውንም ኢትዮጵያውያን ሊያስቆጣና ሊቃወሙት የማይችሉት ነጥብ ነበር። እኔ ደግሞ ጆርዲን እቃወማታለሁ። ለምን እንደምቃወማት በቀጣዩ ቪዲዮ አሳያችኋለሁ። ሲጀመር ህሊና ያለው ሰው ጆርዲን ሊቀበላትም እንዲሁም ሊከተላትም አይገባም ብዬ አስባለሁ። ምንድነው ባል ምንድነው ጋይስ? ምንድነው ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ። that's my only angle። ጆርዲ ማለት ይችናት ባል ማለት የፈርኒቸር ዕቃ ነው ወይም ደግሞ ጣውላ ነው ብላ እየጠየቀች ነው ማለት ነው። ባል ምን ማለት እንደሆነ እሷ አታውቅም። ሲቀጥል ደግሞ የኔ ዋና ስራዬ ሴቶችን ከሃይማኖት ማውጣት ነው ወይም ደግሞ ሃይማኖት የሚባለውን ነገር መምታት ነው የምትለውም ሴት እሷ ናት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንደምን ከርማችኋል? ዛሬም ያላህ ሱብሃነሁ ወተዓላ ፈቃድ ሆኖ ተመልሼ መጥቻለሁ። ሰሞኑን መነጋገሪያ የነበረው ጉዳይ ነው እንግዲህ የፌሚኒዝም ጉዳይ። እርግጥ ነው በሀገራችን ላይ በጣም ብዙ ችግሮች አሉ፣ እነሱ ይታወቃሉ። ግን ፌሚኒስቶች ይፈቱልናል ይሄን ችግር ብለን ማመን በራሱ ደግሞ ሌላ ችግር ነው ብዬ ነው የማስበው። ምክንያትሽ ምንድነው ካላችሁኝ ጆርዲ የምታስተምረው ትምህርት እኮ ለማንም የማይጠቅም ነው። ለሴቶችም ለህፃናቶችም ሆነ እንዲሁም ደግሞ ለሀገራችንም በሙሉ የሚጠቅም ነገር አይደለም። እንደውም የሚጎዳ ነገር ነው እሷ እያስተማረችንና ህዝቡ ላይ ማህበረሰቡ ላይ እየረጨች ያለችው ነገር ማለት ነው። እንደውም ምንድነው የምታደርገው እሷ እንዲደፈሩ እንዲሁም ደግሞ እንዲጠቁ ታበረታታለች ብዬ ነው የማስበው። ፌሚኒዝም ማለት ሴት ልጅን ከትዳሯ ከምኗ አውጥቶ ኢማ ሌዝቢያን ማድረግ ኢማ ለወንድ ልጅ ቅምጥ ማድረግ ነው። ሌላ ነገር የለውም። ባጭሩ እወቁ ይሄንን። ስለዚህ ስለ ፌሚኒዝም የሚያቀነቅኑ እህቶች በሶስት ነው የሚከፈሉት። ኢማ የማያውቁ ልጆች ናቸው። ሁለተኛዎቹ ደግሞ ወንድ ልጅ የሚባለውን ትተው ፖርኖግራፊ እየተመለከቱ ራሳቸውን የሚያረኩ፣ ሶስተኛው ደግሞ ከሴት ጋር ግንኙነት ማድረግን የለመዱ ሌዝቢያኖች ናቸው። ጨርሻለሁ በእኔ በኩል ያለውን። ሌላ መላምት ካለ ደግሞ ኡስታዝ ይጨምሩልን። ጀዛኩሙላሁ ኸይራን። ይሄ ደግሞ የደረስኩበት ብዙ ሰዎችን አውርቼ የደረስኩበት እንጂ ከራሴ ተነስቼ እንዲህ ሊሆን ይችላል እያልኩ አይደለሁም። እኔ ጋር የሚመጡ ክሶችን እመለከታለሁ። ለወንድ ልጅ ጥላቻ ነዓም፣ ወንድ ልጅ በህፃንነት በድሎሽ ይሆናል። ወንድ ልጅ በልጅነት ደፍሮሽ ይሆናል። ያ የደፈረሽ ልጅ ለህግ መቅረብ አለበት። እናምናለን፣ እንታገላለን ለዚህ። አንቺ ግን ያንን ጠባሳ አስታከሽ በዚያ ላይ ስታክ አድርገሽ ቀርተሽ ራስን በራስ ማርካት ውስጥ ወይ ደግሞ ሴትን በሴት መፈለግ ውስጥ መግባት የለብሽም። አላህ ያስቀመጠልሽ መንገድ አለ። ሰውየው በህግ ይቀጣል። ሰውየው እንኳን በህግ ባይቀጣ አላህ ፊት ይቀጣል። በህግ መቅጣት እንኳን ባትችይበት ማለት ነው። በህግ መቀጣቱን ደግሞ እንሄድበታለን። እንደ ወንድሞቻችሁ ከጎናችሁ ነን፣ ድምጽ እንሆናችኋለን። ግን ከሌዝቢያኖች ጋር ተሰልፈን ድምጽ አንሆንም። ምክንያቱም እህቶቻችንን እንፈልጋቸዋለንና። 8 እህቶች ቤት ውስጥ አለኝ እኔ። አንዷም እህቴ ሌዝቢያን እንድትሆን አልፈልግም። ይሄ ቆሻሻ ለመስማት እንኳን የሚቀፍን ድርጊት እንዲሰሩም እንዲኖሩበትም ስለማልፈልግ፣ ስለዚህ ይሄ ነው ያለው። በእኔ በኩል ያለውን ጨርሻለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን እኛ እያልን ያለነው እሱ ነው። ሴጣኒዝም የሚባለው አሜሪካን ሀገር ያለው እንቅስቃሴ ኢትዮጵያ ውስጥ ክሊኒክና ምንድነው ይሄ የሚባለው ውሃ ማውጣት ትምህርት ቤት ለገነባ ነው ብሎ ቢል ግን ከበስተኋላ የሱን ፈሳድ ለማስፋፋት ከሆነ ካወቃችሁ አይሆንም ነው የምትሉት። ከዛ በኋላ እስቲ መፍትሄ ታዲያ አምጡ። ምን እንትን ምንድነው ክሊኒክ የሚገነባልን ትምህርት ቤት የሚገነባልን ፈልጉልን። ልክ እንደዛ አይነት ነው ጥያቄው ራሱ ማለት ነው። እኛ የሴቶች ጥቃት የህፃናት ጥቃት መቆም አለበት አሁን እናምናለን። ግን አሁን በማን ነው ይሄ ነገር እንትን ያለው እንቅስቃሴውን የጀመሩበት ምንድን ነው እያሰቡ ያሉት? ሪሊ ለሴት ልጅ አስበው ነው ወይ? ሪሊ ለህፃናት አስበው ነው ወይ ነው እነዚህ ሰዎች? ምክንያቱም ትውልድ የሚያጠፋ የነሱ እንትን የባሰ ነገር አለው ነው እያለ የነሱ ኮንቴንት የባሰ ነገር አለው። ምን አለው ብለን ስንል አንደኛ ትዳር እንዳይኖር ከሰው ከትዳር እንዲርቅ ከባህል እንዲርቅ ከእሴት እንዲርቅ ከኢትዮጵያዊነት እሴት እንዲርቅ እና ከሃይማኖት እንዲርቅ ለማድረግ ነው አላማቸውም ኢላማቸውም። ከዚህ ነገር ላይ ተቆጠቡ ነው ያልነው እንጂ ምንም እኮ እንትን ያለው ነገር አይደለም። ታስክ ፎርስ ኢትዮጵያ ውስጥ አለ። የህፃናት መብት የሚሟገት የሴቶች መብት የሚሟገት መሬት ላይ አለ። እየሰሩ ያሉ ሰዎች አሉ። እነዛን ሰዎች ወደ ሚዲያ ማምጣት ነው። እንደምንም ብላችሁ አምጡና እነዛ ሰዎች የሚሰሩት በደንብ ከመንግስት እውቅና ያላቸው ሰዎች አለ። እነዚህ ሰዎች ከመጮው ምንም ነገር የሚያደርጉት ነገር የለም። ጮ የሆነ ሰዓት ላይ መንግስትም ላይ ሰማቸው ይችላል። ባይሆን መሆን ያለበት እነዛን ሰዎች አምጥቶ
ከሚዲያው ጋር አገናኝቶ በደንብ መሬት ላይ ስራ መሰራት አለበት። የህፃናት ጥቃት፣ የሴቶች መብት ጥቃት ምናምን የሚባለው ነገር መቆም አለበት። አሁንም እኔም እሱን እደግፋለሁ። ራሳችሁ እንደ ሃሽታግ አድርጋችሁ ምን ብላችሁ እነዚህን ሰዎች ወደ ሚዲያ አምጧቸው። ታስክ ፎርስ የተቋቋመ አለ መሬት ላይ ራሱን የቻለ ኦፊስ ያለው ስራ የሚሰሩ ሰዎች አሉ። መንግስት የሚያውቃቸው ላይሰንስ ሰጥቷቸው ማለት ነው። እነዛን ሰዎች አካላቶችን ሚዲያ ላይ አምጡና ኢንተርቪው ያድርጉና በምን መልኩ መሰራት አለበት የሚለውን ሰፊ ፕሮጀክት አድርጋችሁ በሀሳብም በጉልበትም በገንዘብም ከጎኖቻቸው ሁኑ። ይህንን ነው የምለው። በተረፈ አንድ ሴጣኒዝም የሚባል ኮንሴፕት መጥቶ ሴጣናዊ እንትኖችን ለማራመድ የሚሞክር ሰው እኛ እያየ ነው፣ ይሄው እየሰማን ነው። እኛ ዓላማችን ሴቶችን ከሃይማኖት ማላቀቅ ነው። ዛትሚ ከክርስትናና ከእስልምና ከአይሁድ ማላቀቅ ነው ዋናው ነገር። ምክንያቱም ሃይማኖት ውስጥ ምን አለ ሲባል ወንድና ሴት የሚባሉ ነገር የሚጋቡት ነገር አለ። ስለ ትዳር ይወራል፣ ስለ ዝሙት ይወራል፣ ስለ ንጽህና ይወራል፣ ስለ ኒካ ይወራል፣ ስለ ጋብቻ ክቡርነት ይወራል፣ ስለ ልጅ ይወራል። ከዛ ከሆነ ግን መጨረሻው ምንድነው ያለው? ከሃይማኖት ከወጡ እነዚህ ሰዎች ቀላል ነው ራሱ እነዚህን ሰዎች እንትን ማለት። ሴት የበላይ ናት የሚለው ነገር ይመጣል። ያው የበላይ ናት ይባላል። ከዛ በኋላ የበላይ ናት ሲባል እንደፈለገች መወሰን ትችላለች። ማህፀኗ እንደፈለገች ማስቀየር ትችላለች። እንደ ወንድ ሆርሞን መርፌ መወጋት ትችላለች። ቆማ መሽናት ትችላለች። ከዛ በኋላ ምንድነው ያለው ነገር ታዲያ? ስሜታቸው ሲባል ስሜታቸው ደግሞ ካለባቸው እርስ በርሳቸው ሴቶች ያደርጋሉ። ወይ ደግሞ ማስተርቤሽን የሚባለው ነገር ወይ ደግሞ ምንድነው ሴጋ የሚባለውን ነገር ሌላ ነገር ውስጥ ይገባሉ ማለት ነው። እንዲህ አይነት ነገር በጣም ይሄ ግብረ አውናን የሚባሉ ነገሮች፣ ይሄ ግብረ ሰዶም የሚባሉ ነገሮች በአጠቃላይ አላህ ከጥንት ጀምሮ ሲጸየፋቸው የነበሩ ነገሮች ናቸው። መጥፎ ስራ ነው። አንድ ከተማ ራሱን የቻለ ከተማ ተገልብጧል። አሁን ብታዩት የጨው ባህር ይባላል። አሁን ላይ ጥቁር ባህር የሚባለው ማለት ነው። ከተማ የነበረውን ነው አላህ ግልብጥ ያደረገው ማለት ነው። በጣም አደገኛ እንትን እንደሆነ ሐራም ምንድነው አደገኛ ኃጢአት እንደሆነ የምታዩት አንድ ከተማ ተገልብጧል ራሱ ማለት ነው። ሰዶምና ገሞራ የሚባል ከተማ ተገልብጧል። በታሪክ ላይ ስንመለከተው አርኪኦሎጂካሊ ማስረጃዎች ሁላ አለ። አላህ በጣም የተቆጣበት ስራ ነው ይሄ ስራ። ስለዚህ በዚህ ደረጃ ያለን ስራ እንዴት አድርገን ነው እኛ እውቅና የምንሰጠው ማለት ነው? እንደዚህ አይነት ነገር ማለት ነውና ጥንቃቄ አድርጉ። አገራችሁን ጠብቁ። ሌላ ነገሩን መነጋገር እንችላለን። ይሄ ዶግማ፣ ቀኖና፣ ትውፊት፣ ቃለ ዓዋዲ ምናምን የሚባሉ ነገሮች ትክክል ናቸው ወይስ አይደሉም? ክርስቲያኖች ተነስተው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ አይደሉም ብሎ ቢሉ ነብይ ቢሆኑ ይከተሏቸው ነበር። ነብይ አይደሉም ብሎ ስለሚያምኑ ግን አይከተሉም። በቃ አለቀ። የነሱ ምርጫቸውን። ቁርአን ያለ ንግግር አይደለም። በቃ ምናምን ነገር ቢሉ እምነት ነው፣ የእምነት ጉዳይ ነው። ዋቄፈናም እኮ ኢትዮጵያ ይኖራል። ዋቄፈና ማለት ነው። የዋቄፈና የሚባለው እምነት ኢትዮጵያ ውስጥ አለ እኮ ራሱ። እነሱም የራሳቸው እንትን ያላቸው አይደል? የረሱል ሰለላሁ ዐለይሂ ወሰለም ነብይነት አይቀበሉም፣ የኢሳን መሲህነት አይቀበሉም ምናምን ነገር። አይሁዳኖችም እኮ አሉ። ነገር ግን ይኖራሉ፣ እንደማንኛውም ማለት ነው ይኖራሉ። ኢትዮጵያ ውስጥ ነው። የሁሉም ነው ኢትዮጵያ። የሙስሊም ብቻ አይደለም፣ የክርስቲያን ብቻ አይደለም፣ የዋቄፈናም የሁሉም ነው። ኤቲስቶችም ኢትዮጵያ ውስጥ እየኖሩ ነው ያሉት። የጋራ የሆነ ሀገር ነው። የከሌ የሚባል ነገር የለውም። ግን ሀገሪቷን መታደግ አለብን፣ ትውልድን ማዳን መቻል አለብን ነው ቢያንስ። እሺ ሌላው ኦርቶዶክሱ ክርስቲያኖቹ ራሳቸው በራሳቸው የሆነ ነገር እንትን ይላሉ፣ ራሳቸውን ያድኑ። ግን እኛ ቢያንስ ደግሞ ማስጠንቀቅ መቻል አለብን። ሙስሊም እህቶቻችን እንዲህ አይነት አደጋ ውስጥ መግባት የለባቸውም ነው እንጂ ይሄ የህፃናት ጥቃት፣ የሴቶች ጥቃት የሚለውን ነገር በርቱና ስሩ፣ ምንም ችግር የለውም። ግን አጀንዳ ሌላ ሰው አይስጣችሁ ነው። ለሙስሊሙ አጀንዳ የሚሰጠው ሌዝቢያኖች አይደሉም፣ ሆሞሴክሹዋሊስቶች አይደሉም፣ ፌሚኒስቶች አይደሉም። ለኛ የሚሰጡን ነው እኛ እያልን ያለ ነው። እንግዲህ ከገባችሁ ማለት ነው፣ ካልገባችሁ በለጉ። ኡስታዝ ሙአዝና ኡስታዝ ወሂድን እጅግ አድርጌ ከልብ አመሰግናለሁኝ። እዚህ ድረስ እንግዲህ ከመጣችሁና ቪዲዮን ካያችሁት ብዙ ነገር ተምራችሁበታል ብዬ ተስፋ አደርጋለሁ ማለት ነው። ሳናውቅ ከሆነ ሰርች ማድረግ እና ማንበብ ይኖርብናል። አውቀን ከሆነ ደግሞ እንመለስ ላለሁኝ። በእርግጥ መቃወም ካለብንና ደግሞ የሴቶችና የህፃናቶች ጥቃት የሚያሳስበን ከሆነ ደግሞ ኡስታዝ ወሂድ ጠቆም አድርጎናል። በዚሁ አጋጣሚ እነሱን መርዳት እንችላለን ላለሁኝ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉኝ፣ እንዲሁም ደግሞ ቪዲዮውን ላይክ አድርጉት። ኮሜንት ላይ ደግሞ ሀሳብ አስተያየታችሁን አስቀምጡልኝ። አብራችሁን ስለነበራችሁ ጀዛኩምላሁ ከይሮ ሽክራን